መንሱር ጀማል ስልታዊ ሽሽት ወይስ አዲስ የንግድ አድማስ? ጠቅላይ ሚኒስትሩ የማስጠንቀቂያ መልእክት አስተላልፈዋል። ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ እነዚህን ሁለት ወቅታዊና አንገብጋቢ መረጃዎችን በዝርዝር አስደምጣችኋለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ጀምሮ መረጃውን በዝርዝር ላስደምጣችሁ እንከታተለው። መንሱር ጀማል ስልታዊ ሽሽት ወይስ አዲስ የንግድ አድማስ? አዲስ አበባ ከሁለት ወራት በፊት በከተማዋ ውድ ሆቴሎች በቢዝነስ ስብሰባዎችና በታዋቂ ግብዣዎች ላይ ስሙ በጉልህ የሚነሳው ወጣት ባለሀብት መንሱር ጀማል በድንገት ከእይታ ተሰወረ። መጀመሪያ ላይ ለእረፍት ወጥቷል ተባለ። በኋላ ግን ጭምጭምታው ወደ እውነት ተቀየረ። መንሱር ጀማል አገር ጥሎ ወጥቷል። መዳረሻውንም ብዙዎች ካልገመቱት የምዕራብ አፍሪካዊቷ ምድር ቡርኪና ፋሶ አድርጓል። ይህ ዜና እንደ ሰደድ እሳት የተሰራጨው ደግሞ እርሱ መስራችና ባለቤት የሆነበት ፊንቴክ የተሰኘው የአክሲዮንና የኢንቨስትመንት ድርጅት በከፍተኛ ውዝግብ ውስጥ በነበረበት ወቅት ነው። የቅርብ የሥራ ባልደረቦቹ በማጭበርበር ተጠርጥረው በቁጥጥር ስር በዋሉበት ማግስት መንሱር ቦሌ አውሮፕላን ማረፊያን ተሰናብቶታል። ፊንቴክ ሲመሰረት ብዙዎችን የተስፋ ብርሃን ያሳየ ድርጅት ነበር። አክሲዮን ይግዙ፣ የትርፍ ተካፋይ ይሆኑ በሚል መፈክር የብዙዎችን ቀልብ ስቦ ነበር። መንሱር ጀማልም የድርጅቱ ፊት በመሆን በየመድረኩ ስለ ብልጽግናና ስለ ቢዝነስ ስልቶች ሲሰብክ ቆይቷል። ሆኖም ነገሮች መልክ መቀየር ጀመሩ። የድርጅቱ የፋይናንስ አያያዝ ጥያቄ ውስጥ ገባ። የአክሲዮን ባለቤቶች ትርፋችን የታለ የሚል ጥያቄ ማቅረብ በጀመሩበት ሰሞን የፍትህ አካላት አይናቸውን ድርጅቱ ላይ ተከሉ። ብዙም ሳይቆይ የፊንቴክ ከፍተኛ አመራሮች ሰንሰለት በገባቸው እጆች ወደ እስር ቤት ተወሰዱ። በዚህ መሃል ግን አንድ ትልቅ ጥያቄ ተነሳ። ዋናው ሰውዬ የት አለ? መንሱር ጀማል አገር ውስጥ አልነበረም። መንሱር ቡርኪና ፋሶ መኖር ከጀመረ እነሆ 2 ወራት ተቆጠሩ። ቡርኪና ፋሶ ለኢትዮጵያ ባለሀብቶች የተለመደች መዳረሻ አይደለችም። ታዲያ መንሱር ለምን እዚያን መረጠ? በአሁኑ ወቅት መንሱር በኦጋዱጉ ከተማ ውስጥ በተለያዩ የቢዝነስ እንቅስቃሴዎች ላይ እንደሚገኝ ይነገራል። አንዳንድ መረጃዎች እንደሚጠቁሙት እዚያም አዲስ የቴክኖሎጂ ወይም የፋይናንስ ድርጅት ለመመስረት ጥረት እያደረገ ነው። ይሁን እንጂ በኢትዮጵያ ያለው ጉዳይ ገና አልተዘጋም። የፊንቴክ ጉዳይ በፍርድ ቤት እየታየ ባለበት ወቅት የእርሱ በዚህ አለመገኘት ለብዙዎች ጥርጣሬን ፈጥሯል። የሥራ ባልደረቦቹን ጥሎ ለምን ሄደ የሚለው ጥያቄ የብዙዎች አጀንዳ ሆኗል። በአሁኑ ወቅት በማህበራዊ ሚዲያ ላይ ሁለት ጎራዎች ተፈጥረዋል። የመጀመሪያው ጎራ አድናቂዎቹ ናቸው። መንሱር ራዕይ ያለው ሰው ነው ይላሉ። አሁን የገጠመው ችግር ጊዜያዊ ነው። ቡርኪና ፋሶ የሄደው ሽሽት ሳይሆን አዲስ የገበያ አማራጭ ፍለጋ ነው። ፊንቴክ ላይ የተፈጠረው ችግር በእርሱ እውቅና የተደረገ ሳይሆን በስሩ ባሉ ሰራተኞች ስህተት ነው በማለት ይከላከሉለታል። ለእነሱ መንሱር ወደፊት በድል ተመልሶ የሰዎችን ገንዘብ እንደሚመልስም ተስፋ ያደርጋሉ። ሁለተኛው ጎራ ተቺዎችና ተበዳዮች ናቸው። ይህ ግልጽ የሽሽት ጉዞ ነው ይላሉ። ባልደረቦቹ ሲታሰሩ እርሱ ማምለጡ ጥፋተኝነቱን ያሳያል፣ የሰዎችን ገንዘብ ይዞ ከሀገር ጠፍቷል የሚል ጠንካራ ወቀሳም ያቀርባሉ። ቡርኪና ፋሶን የመረጠውም ከኢትዮጵያ ጋር ወንጀለኞችን አሳልፎ የመስጠት ስምምነት ስለሌላት ሊሆን ይችላል የሚል ግምትም አላቸው። ፊንቴክ አስቀድሞ የታቀደ ማጭበርበር ነበር የሚልም ክስም ያሰማሉ። ዛሬ መንሱር ጀማል ከኢትዮጵያ ርቆ በምዕራብ አፍሪካ ፀሐይ ስር አዲስ ህይወት እየመራ ይሆናል። ነገር ግን ስሙ ከአዲስ አበባ ፍርድ ቤቶች ከባለ አክሲዮን መሬት አራቅም። እውነት መንሱር ጀማል አዲስ የቢዝነስ ግዛት እየመሰረተ ነው ወይስ የፊንቴክ ውዝግብ እስኪረሳ ድረስ ጊዜ እየገዛ ነው? የባልደረቦቹ ዕጣ ፈንታስ ምን ይሆን? እነዚህ ጥያቄዎች ምላሽ የሚያገኙት በሂደት ነው። አንድ ነገር ግን ግልጽ ነው። የመንሱር ጀማል ታሪክ በኢትዮጵያ የቢዝነስ ታሪክ ውስጥ በክፋትም ይሁን በበጎነት ለረጅም ጊዜ ሲነገር ይኖራል። ጥፋተኝነቱ እስካልተረጋገጠ ድረስ ማንኛውም ሰው በነፃ የመታየት መብት አለው። ነገር ግን የሺዎች ተስፋ የነበረው ፊንቴክ የቆመበት መሰረት መናጋቱ ግን የማይካድ ሐቅ ሆኗል። ጠቅላይ ሚኒስትሩ የማስጠንቀቂያ መልእክት አስተላልፈዋል። መጠንቀቅ አለብን ሲሉ ጠቅላይ ሚኒስትር አብይ ለባለስልጣኖች ማስጠንቀቂያ ሰጡ። ጠቅላዩ በጥምቀት በዓል ላይ ያሰሙት ማስጠንቀቂያ ያልተለመደና ልብ ያልተባለ ሲሆን ማስተዋል አቅቶናል፣ የከፋ ነገር እንዳይወሰድ ጥብቅ ክትትል አድርጎ በማለት ትዕዛዝ አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ይህንን ማስጠንቀቂያ ያስተላለፉት በደቡብ ምዕራብ ኢትዮጵያ ክልል በትናንትናው ዕለት የደንቢ ኢኮሎጅ በተመረቀበት ወቅት ባደረጉት ንግግር ነው። አብይ 22 ደቂቃዎች ገደማ በወሰደው ንግግራቸው እውነት ለመናገር ብዙ ሰዎች ይህን በቪዲዮ ሲመለከቱ ኢትዮጵያ ውስጥ ነው ብለው ያምናሉ ብዬ አልገምትም በማለት ውበቱን አሞካሽተዋል። ኢትዮጵያ የቃል ኪዳን የተባረከች የተወደደች የተመረጠች ሀገር የሚባለው ውሸት አይደለም፣ እውነት ነው ያሉት አብይ እኛንን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለው ውበት፣ ጸጋ፣ ሀብት የለም። የሚመሯት ሀገር አላት ያሉትን ሀብት አወድሰዋል። ይሁንና ይህንን ለማየት አይን መግለጥ እንደሚያስፈልግም አስምረውበታል።
ካልሆነ ግን በአፈር የተደበቀ ወርቅ ማለት እንደሆነም አስረድቷል። የሎጁ መገንባትን ስፍራውን ለመጎብኘት ለሚመጡ ምቹ ማረፊያ እንደሚሆንም ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ሌላኛው ያነሱት ጉዳይ ለአማን ሚዛን ሰዎች ጥንቃቄ እንዲያደርጉ ያሳሰቡት መልእክት ነው። አብይ የአካባቢው ሕዝብ ምክር እንደሚያስፈልገው ቢያመለክቱም ሁለቱ ጉዳዮች ላይ ግን ጥንቃቄ እንዲያደርጉ አጽንኦት ሰጥተዋል። ኢትዮጵያ ውስጥ ጥንቃቄ ማድረግ አለብን በማለት ማሳሰቢያቸውን የገለጹት ጠቅላይ ሚኒስትሩ እነርሱም ወደ አካባቢው ለጉብኝት የሚመጡትን ሰዎች የተመለከቱ ናቸው። ጎብኚዎቹ ሁለት ዓላማ አላቸው ባይ ናቸው። ጠቅላይ ሚኒስትሩ ቀዳሚው ዓላማ ሀገር ማየት፣ ተፈጥሮን ማየት፣ ሀገር ማድነቅ የሚፈልጉ ናቸው በማለት የጎብኚዎቹን ሁለተኛ ዓላማ ነው ወዳሉት ይሻገራሉ። ሁለተኛ ዓላማ ተራሮችን ምን እንዳላቸው፣ ጫካዎቻችን ምን እንዳላቸው ለመፈተሽ፣ ለመመርመር፣ ለማወቅ ቀድሞውን ለመጠቀም ይመጣሉ ሲሉ ተናግረዋል። ሲቀጥሉም የመጣው ሁሉ ለመልካም ነገር ይመጣል ማለት አይደለም፣ የመጣው ሁሉም ለጥፋት ይመጣል ማለት አይደለም የሚሉት አብይ ጥንቃቄ መደረግ አለበት ያሉትን ጉዳይ ያስከትላሉ። ነገር ግን በጥፋትም ይምጣ በመልካም ሐሳብ የዚህ ህዝብ ተግባር መሆን ያለበት የመጣውን ከገባበት እስከሚወጣበት በቅርብ ርቀት ጥርሳችን ሳይከደን እየሳቅን እያስተናገድን የከፋ ነገር ደግሞ እንዳይወስዱ እየተከታተልን በሰላም ወደ ሀገራቸው እንዲሄዱ ማስቻል ይኖርብናል ሲሉ አሳስበዋል። የገበታ ለትውልድ ስራ የመጀመሪያው መዳረሻ እንደሆነ የተነገረለት ሎጁ በ36.7 ሄክታር የጥብቅ ደን የተፈጥሮ ሀብት ስጦታ ላይ የተዘረጋ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል።